በቃ እንደ ቀልድ ተውካት? አዎ እባክህ ተውኳት። ቆይ ልታገባ እንደሆነ ነግረሃታ? አልነገርኳት። ለምንድን ነው እሷ ማግባት ያልፈለገው? እሷ ፍቅረኛ እንጂ ሚስት መሆን አትችልም። ማለት ሴትነት ይጎላታል። ዘላ አልጠገበችው። መረጋጋት ይቀራታል። ሚስት የልጆች እናት ለመሆን ማንነት ይፈልጋል። የተረጋጋ ማንነት። ላንተ ስለተውኩት ማንነት፣ ላንተ ስለተውኩት መረጋጋት ስትጠቀኝ እንዴት ነበርኩ እንዴ? ምሩ አንተ ነበርኩ እኮ ሴት የሰራት። ክብሬን ማንነቴን ላንተ ስል ነበር የተውኩት። ያንተ ነፃ ሴት ወዳለው ማለት ነበር የኔን ተሳቆ መሳቆ ወደ ማስካካት የቀየረው። ፈረቱኝ ስትለኝ ነበር ሸንሸኔን አስወልቀ ሱሪ ያስለበስከኝ። ላንተ ብዬ ነበር ቤተሰቦቼን የተውኩት። ላንተ ስል ነበር ባጥር ዘልዬ በየጭፈራ ቤቱ አብሬ የዞርኩት። ስታውቀኝ እኮ እንዳልነበርኩ። ለነገሩ ልክ ነህ። እሺ ማለት ያቀለለኝ አይደል? መልካም ጋብቻ። ምሩ መቼም ደስታ ያስደስትሻል። ለሰርጌ እንዳትቀሪ። ላንተ ስለፈረስኩት ማንነት በሌላ ሴት ተተክቶ ስትዳር ለማየት ልምጣ? ኧረ እኔ እንደዛ አላሰብኩም። ባትወደኝም በዚህ ልክ ጨካኝ ነው ብዬ አስቤ አላውቅም። ትሰማኛለህ? እኔ እዚህ ቤት እያለሁ እናትህ እዚህ መታ አታርፍም። ምን ማለት ነው? ወይኔ እወጣለሁ እንጂ እዚህ ቤት አብረን አንቆይም። ያምሻል? ላንቺም እኮ እናትሽ ነች። ምን አረገችኝ ብለሽ ነው? ታውቂያለሽ ደግሞ ለሕክምና ለአንድ ወር ብቻ ነው እዚህ የምታርፈው። ትሰማኛለህ? የባል እናትና ሚስት ሲስማሙ አይቻል አቅም ፍቅራችን እንቅፋት እንዲገባበት አልፈልግም። ስለዚህ ምን ሆቴል ይዛ አሳርፋቸው። እኔ ልጇ እያለሁ ነው እናቴ ሆቴል ይዛ የምታርፈው? እንግዲያውስ ምረጥ። አቤት ከኔና ከእናትህ ምረጣ። ትሰሚኛለሽ? እናቴ ገርፋና ተንከባክባ ባታሳድገኝ ዛሬ ባልሽ አታርጊኝም ነበር። እና የኋላው ከሌለ የለም የፊቱ ያሻገረኝ እንድልይ አልሰብርም። ከፈለግሽ መሄድ ትችያለሽ። አንተ ይዛና ቢገባሽ ነገም አንቺ ልጅ ትወልጃለሽ።